ቤተሰብ ዛሬ ኤአይን በመጠቀም ሙዚቃ እንዴት መስራት እንዳለብን ለማታውቁ ሰዎች አንዴ ላሳያችሁ። እኔ እንዴት እንደሚያደርግ ተከታተሉኝ። እንግዲህ ይህንን የምንሰራው በስልካችን ብቻ ስለሆነ ወደ ጎግል ክሮም እንሄድና አንድ ዌብሳይት አለች በሷ ነው መስራት የምንችለው ማለት ነው። ሶ በክሮሙ ሰርች ባሩ ላይ እሱ ነው ኤአይ ብላችሁ ሰርች ስታደርጉ እንደዚህ አይነት ኢንተርፌስ ይመጣል። ከዛ እችን ጠቅ ታደርጋላችሁ። ሉክ እንደዚህ አይነት ኢንተርፌስ ያመጣል ማለት ነው። ሶ እዚህ ጋር ምንድነው አለ ላይሬክስ የሚል አለ። ታች ደግሞ እንደምታዩት ስታይል አለ። ከዛ ወደ ታች ስትወርዱ ደግሞ ሶንግ ታይትል አለ ማለት ነው። ሶ እዚህ በላይሬክሷ ላይ እዚህ ላይሬክሷ ላይ የምታስቀምጡት ምንድነው ግጥም ታስቀምጣላችሁ እናንተ የጻፋችሁትን ማለት ነው። እዚህ ስታይሉ ላይ ደግሞ ስታይሉን ትጽፋላችሁ። ብዙ አይነት ስታይል አለ። ራፕ ሊሆን ይችላል፣ ሬጌ ሊሆን ይችላል። እናንተ የምትፈልጉትን ዋትኤቨር ማስቀመጥ ነው። እና ይህ ሶንግ ታይትሉ ላይ ደግሞ የፈለጋችሁትን ታይትል ታስቀምጣላችሁ ማለት ነው። ሶ መጀመሪያ ሲመጣ ምንድነው የምታደርጉት ሳይን አፕ ነው የምታደርጉት ማለት ነው። አሁን እኔ ሳይን አፕ ስላደረኩ ኦሬዲ ኖርማል ነው ማለት ነው። ሶ በጎግል አካውንት ሳይን አፕ ታደርጋላችሁ። ከዛ በኋላ እዚህ ጋር የጻፋችሁትን ግጥም ታስቀምጣላችሁ ማለት ነው። ከዛ እስቲ አንድ እንስራ። እኔ ያው እዚች ጋር ግጥሜን አስቀምጫለሁ ትንሽ። ከዛ እዚች ጋር ደግሞ ራፕ እላለሁ ማለት ነው። ስታይሉ ላይ ራፕ ከዛ እዚች ጋር ሬስ እጽፋለሁ። ከዛ ጄኔሬት ወይም ክሬት ትላላችሁ። ክሬት ያደርጋል። ትንሽ እንጠብቃለን ማለት ነው። እንግዲህ እንደምታዩት ሰርቷል ማለት ነው። ለምሳሌ አንዱን እንየው። ሶ እንዲህ እያደረጋችሁ በዚህ መልኩ መስራት ትችላላችሁ። በቀጣይ ደግሞ እንዴት ግጥም ማዘጋጀት እንደሚችሉ ኤአይን በመጠቀም አሳያችኋለሁ። ቴንኪው